ካልበሉ ሬሳ ካልለበሱ እንስሳ ብትችል ስጥ ባትችል ይችን ጸሎት አለ በልተ ደግሞ ስትነሳ ይሄ ቆሮቆራም ጸጉሯን ነካት እንዳታሰጠኛል ካላሰጠን ችግር የለም ችግር የለም ደግሞ ተደፋው ሊወዱና አረቄ እንዲሁ ምን አይነት ልጅ እንደሆንክ እኮ ቆንጆ አረቄ ነው እስቲ ላሽተው አራ ምን የመሰለውን አረቄ ተደፋዋል ጠጥታ እንዲሁ ጠጣ እንኳን አይባልም ከዛ በኋላ ቦሌ ነኝ ስል ቡልቡላ ነኝ ጎሮ ነኝ ስል ጓሮ ነኝ የፓምፐርስ ማስታወቂያ እንዲሰራ ፈልጋለሁ ግን አሩን ሆነ እንድታቡን ነው የምፈልገው እውነት እንነጋገር ከተባለ በዚህ አረፍተ ነገር ውስጥ የተሰደበው አሩ ነው ስድብ የሚሆነው እንዳንተ መጀመሪያ ራስህን እንደሰደብከው መልከኛው ቢልህ ነው ሰላም ውድ ተመልካቾቻችን እንደምን ቆያችሁ ዛሬ እንግዲህ በስቲ የሆኑ ቪዲዮዎችን የሳምንቱ ምርጥ የሆኑትን ሰብስቤ ይዤላችሁ መጥቻለሁ ዘና ፈታ እንደምትሉ ተስፋ አደርጋለሁ እኔ ከእናንተ ጋር የምቆየው ታሬ ነኝ ሰብስክራይብ ላይክ ሼር እያደረጋችሁ ከኛ ጋር ቆዩ አዲስ ከሆናችሁ እንዳትረሱ አሁኑኑ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ በጣም አመሰግናለሁ አሁን ሪአክት እናደርግ ቪዲዮዎቹ ወደ ሪአክት እንሂድ እስቲ በጣም ደስ የሚሉ ቪዲዮዎችን ይዤላችሁ መጥቻለሁ እንግዲህ ዘና እንድትሉ ተስፋ አደርጋለሁ እስቲ እንግዲህ ይሄንን የዘንድሮ ለማኝ እስቲ ነው የዘንድሮ ለማኝ ሰላም ናችሁ ብራዘር ሰላም ነው በጣም ርቦኝ ነው ሲካላስቸገር ርቦህ ነው የዳቦ ስጠኛ ወይ ሲያሳዝን በጣም ያሳዝናል የኔ አባት በቃ ችግር የለውም እሺ ወይ ዳቦ ወይ ምግብ ምናምን ብላባትሽ በጣም ነው ለሱስ ነገር እንዳትጠቀም እሺ ኑሩልኝ እሺ አመሰግናለሁ በጣም ነው የሚያሳዝነው በቃ ልጅ ወንድ ልጅ እኮ ይጣው ያሳዝናል በጣም ከሴት ጋር ስለሆንኩ ነው እንዳታሳጠኝ አንተ ምርጥ ያራዳ ልጅ አበል ወይ ቅድም እኮ ወረቀት ነው የሰጠኝ ሴት ፊት ስለሆንኩ እንዳታሳጠኛል ካላሳጣን ችግር የለም ካላሳጣ ወይ መከራይ አሁን ኮሶ ሚል ቴስት ያለው ምግብ ልታመጣው ነው ካልበላው ደግሞ መከራ ኤክስ ጋር በላ ምናምን ልትይ አመጣሽው አይ አንቺዬ ነው ሰራውልህ ታሪክ ቅመሰው በጣም ነው የሚጣፍጠው እንዴ ምንድነው ሁሉንም አይነት አራኝ ሴትዮ ነው ያባወራሽ ነኝ ተመላሽ ማቅረብ ጀመርሽ ለኔ ቡላይ ራሴ ሰርቼልህ ነው በጣም ነው የሚጣፍጠው እሺ ዞር በይ ከማጅራት ላይ ቀምሶ ነው በሏል ለዝም ብለህ ዞር በይ ታዲያ ምን ነው ጨነቀው ዋት ምንድነው ምን አገኘሁት ምንድነው ምን እኔ ጥፋ አድርጌ ነው የሰራሁት ፓይስትራሽን ፓይስትራሽን ምግብ ከነፍሪዝሽ ማፈርፈር ጀመርሽ ውሃ ከርልሽ ልብለው ነው እኔ አልበላም እንዴ ምን ሆነች ነው ሴትዮዋን ነገር በልኝ ይኸውልህ ምግብ አቀረበችልኝ በላሁት አለሙ ሀጢ አንድ ነገር ነው እንኳንም የፈረሱ ጭራ ሆነ በዛ ላይ የሷ ጸጉር ቢሆን ቆሮቆሩ ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር ይኸውልህ ዛሬ ጸጉሯን ካበላችኝ ነገ ጇ ላይ የምለጥፈው አርቲፊሻል ጥፍር አለ እሱ ከምን እንደሚሰራ ታውቃለህ ከአህያ ኮቴ የአህያ እግር ልብላ ጭስ የአህያ እግር ልብላ በግድ ልታበላ እዚህ ጋር ደግሞ በጣም ደስ የሚል ምርቃትም ነው ማለት ማንም ሰው ምግብ ሲበላና ከዛ በኋላ አምላኩን የሚያመሰግንበት ነው ደስ ይላል በቃ ፋዘር ያመሰገኑበት ያለው ወይኔ ደስ ሲል እዚህ ጋር እኛውን መርቄላችኋለሁ ካልበሉ ሬሳ ካልለበሱ እንስሳ ብትችል ስጥ ባትችል ይችን ጸሎት አለ በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ ኢየሱስ ክርስቶስ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማድገኛ ይሁንልኝ ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ ይችልኝ
በልተህ ከተነሳ ይሄን ጸልየ እሺ አሜን። እንግዳ ነች እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ ይኸው አሁን ቅድም የሞቱ በቃሬዛ ስትሄዱ አይታችኋል። በቃ ሲሆን አሁን ዛሬ ማገዳችንን እናውቃለን። በቃ ይቺው ወይኔ በጣም ነው ደስ የሚለው። ዋ ደስ ይላል የእውነት። ኧረ 4 ኪሎ እዚህ ጋር ምንድን ነው እስቲ እንየው። ለመሸሽ ሩጫ ዝናብ ሲመታኝ ምናምን ሰላም እንዴት ነህ? ሰላም ሰላም አለ በጣም ተጠፋፋ። ኧረ በጣም ያንቺ ሰው አትፈልጊም እንዴ? አይደወልም እንኳን። ኧረ በእውነት ወጥቻለሽ። እጅ ለእጅ ተያዝ እንዴ! ይሄ ቆሮቆራም ፀጉሯን ነካት። ስፖርት ወንበር ይላል። ስፖርት ተስፋፋም በሀገራችን አረፍ ማለት ነው የሚያዋጣው። የታባቱ ምንድን ነው ሚላት? እናንተ ወሬያችሁን አውሩ፣ እኔ እውቀት ገበያለሁ። በቃ የልጅ ልፈንክተው እንግዲህ አትጥፊ አንተ የመላጦቹ የልጅ ልጅ 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 የወረኛ ኧረ ጭራሽ ነው ማለት ሰላም ነው። ከሌላ ሰው ጋር አንተ ራስህ ጠፋ። አይደውልም ይሄ ልጅ ግን መኪና የማይገዛልሽ? ኧረ ምን ይገዛልኛል? እሱን ባከተው ወደ ሌላ ገባ መጨረሻ። ምንድን ነው የሚለን? ሰላም ጤና ይስጥልኝ። እንዴት ናችሁ? ሰሞኑን በጣም ብዙ ብሶት እየደረሰኝ ይገኛል። እሺ ምንድነው እሱ? የዩኒቨርሲቲ ተማሪ ሆነንም ፀጉራችን እየተውሸለሸለብን ነው። እኛ ራሳችንን በምንቆጣጠርበት ሰዓት እንዴት ይገርዱናል? እኛ መገረድ በቅቶናል። ከ1 እስከ 12 የተገረድኑ ይበቃል እያሉ ይገኛሉ። እውነት ተገቢ አይደለም። አልቦርቶን አንስታይን ፀጉሩን ተውሸልሽሎ ነው እንደ ሁሉ ታሪክ የሰራው። ሊታይ ይገባል። ለማንኛውም ፀጉሮትን ለመውሸልሸል እኔን መርጫውት ነው ያሉ። ዋው ይዞልን መጣል። ምርጥ መፍትሄ። እሺ እዚህ ጋር ደግሞ አንድ እኔ ልምከረው። ኧረ እሱ ተሳስቶ ኧረ አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ። ታርሚያለሽ በዚህ ምጣ እና ቁርስ የበላሽው ሩዝ በምን ሩዝ በሰሃን በሳ ያቺ ልጅ ምርጥ ናት። ኧረ እዚህ ጋር አንድ ነገር ልንገራችሁ። በጣም ቤስት ማለት ብዙ ኤክስፐሪመንት እያደረገ ነው ዳኒ። እኔ በጣም ነው ደስ የሚለኝና ማለት አንዳንዴ ሪል ነው እየሞከረ ነው ያለ ኤክስፐሪመንት ፊዚክስ በቃ እያንዳንዱን በደንብ እየሰራ ነው። እና እኔ ድሮ ፊዚክስ በጣም ስለምወድ ይሁን አላውቅም፣ ብቻ አሁን አይ ዶንት ኖ እስቲ እንዴት ደስ እንደሚለኝ በደንብ ሳየው በደንብ ኤክስፐሪመንት ለማድረግ የሚሄድበት ወይ ከቲዮሪ ጀምሮ ነው እያንዳንዱን ኤክስፕሌን የሚያደርገውና በጣም ነው ደስ የሚል። እስቲ አብረን እንየው። እዚህ ጋር ማሳያችሁ ዲቫይስ ሃይሊ ፍሌመብል በሆነ ጋዝ እና በሃይ ቮልቴጅ ስለሚሰራ አሁን ማሳያችሁን ምንም አይነት ነገር ከሞከራችሁት ትሞታላችሁ። ሶ እባካችሁ እንዳትሞክሩት። በባለፈው ቪዲዮ የአይረንማንን ኤግዞስኬሌታል አርመር ፕሮቶታይፕ ሰርቼ ነበር። ሶ በዛሬው ቪዲዮ ሄልሜቱንና መዳፉ ላይ ያለውን መልቲፋንክሽናል ፕላዝማ ፍሌም ሪፖልሰር ለመስራት እንሞክር። ባለንም ሚኒቸር ሴታፕ ከእጃችን ፕሬሸራይዝድ የሆነ ፍሌም ትሮ ማድረግ የሚችል ዲቫይስ መስራት እንችላለን ወይስ አንችልም የሚለውን አብረን እንይ። በመጀመሪያ የሄልሜቱን ስኬች ድራው አደረግኩ። በመቀጠልም ፒቪሲ ፓይፕ ቆራርጬ ስትራክቸሩን ሰራሁት። በመጀመሪያ ኦፕኒንግ ሜካኒዝሙን በሰርቮ ሞተር ነበር ኮንትሮል ለማድረግ ያሰብኩት።
እግን በጀት የለን በቀላል ኢላስቲክ ሜካኒዝም ሪፕሌስ አደረግኩት። የአይረን ማንን አርክ ሪያክተርም ለመስራት አስቤ ነበር። የአይረን ማን አርክ ሪያክተር ፊክሽናል የሆነ ፊውዥን ሪያክተር ነው። ፊውዥን እንግዲህ የጠንካራው ኒውክሌር ፎርስ ሪፕሬዘንቴሽን ሲሆን ፀሐይም በፕሮቶን ፕሮቶን ቼን ሪያክሽኗ 4 ፕሮቶኖችን ማለትም የሃይድሮጅን ኒውክለስ ፊውዝ በማድረግ ወደ ሂሊየም 4 2 ፖዚትሮን 2 ኒውትሪኖ እና ወደ ኢነርጂ ኮንቨርት የምታደርግበት ፕሮሰስ ነው። ጂ ፓወርም የፀሐይን ኢነርጂ በፎቶቮልታይክ ሴል ቼን ሃርቨስት አድርጎ በሊቲየም አዮን ባትሪም ስቶር በማድረግ ወደ ሚንስ ቮልቴጅ ስቴፕ አፕ የሚያደርጉ ኤፊሽንት የሆኑ ኢንቨርተሮችን አቅርቦላቸዋል። የመጀመሪያው ተርሞዳይናሚክስ ህግ ኢነርጂ ኮንዘርቭድ እንደሆነ ይነግረናል። የአይንስታይንም ኢኩዌሽን ኢነርጂ ማስ ታይምስ ሲ ስኩዌርድ እንደሆነ ይነግረናል። ሲ ስኩዌርድ እንግዲህ የብርሃን ፍጥነት ስኩዌርድ ሲሆን በጣም ትልቅ ቁጥር ነው። ይህም ማለት ትንሽዬ ማስ ወደ ብዙ ኢነርጂ ኮንቨርት ይደረጋል ማለት ነው። ለምሳሌ 5 ኪሎ ዲዩቴሪየም ትሪቲየም ሚክስ ፊውል በአይዲያል ኮንዲሽን ፊውዝ ማድረግ ከቻልኩ ኢትዮጵያን በትንሹ ለ35 ዓመት ፓወር ማድረግ የሚችል ኢነርጂ ጄኔሬት ማድረግ ይችላል። ስለ ኒውክሌር ፊዚክስ ሰፋ አድርጌ ሌላ ቪዲዮ ሰራላችኋለሁ። ለፍሌም ትሮሮ የተጠቀምኩት ፊውል ላይተር ውስጥ ያለው ፕሬሸራይዝድ ቢዩቴን ጋዝ ሲሆን የፍሌሙን ፓወር ሃንድል እንዲያደርግልኝ ተለቅ ያለ ኮምባስሽን ቼምበር ሰርቼለታለሁ። ለኮምባስሽኑም የተጠቀምኩት ኢግኒሽን ሲስተም አርክ ኢግኒሽን ሲሆን ለሱም የተጠቀምኩት በሌቪቴሽን ቪዲዮ ላይ የሰራሁትን ሲንግል ትራንዚስተር ጁል ቲዩብ ፍላይባክ ድራይቨር ሰርኪዩት ነው። እንደዚህ አይነት ፕሬሸራይዝድ ጋሶች በስተክል ሃንድል ካልተደረጉ ወይ ሊፈነዱ ወይ ሊያቃጥሏቸው ስለሚችሉ በዚህ ዘርፍ ፕሮፌሽናል ካልሆናችሁ እዚህ ጋር የምታዩትን ምንም አይነት ነገር እንዳትሞክሩት። እስኪ ውሃ ጠጡኝ ቡርቴ። I am Iron Man. እኔ አግኝቼ ያለው ብቻ ደስ ይላል። በጣም ብዙ ነገሮችን የተጠቀመ በጣም የሚያገኘው ከቲዎሬቲካል ሀሳቦች ናቸው የረሳነው። የፕሮቶታይፑ ሞዲፊኬሽን ይህን ይመስላል። ለዛሬ ፒስ ፒስ እውነት በጣም ተመችቶኛል። ብቻ ይሄ ኤክስፐሪመንት በደንብ ሰርቶ ከሆነ በጣም ነው ደስ የሚለኝ። አሁን ላይ እንግዲህ ብዙ ሰዎች ኤክስፐሪመንቱን የሚጠቀሙ አሉ ትምህርት ቤቶች ላይ። አይ ዶንት ኖ በጣም ነው ደስ የሚለው። ዋው እኔ አጨብጭቤያለሁ። እናንተን አላውቅም። እየበላክ ነው? እየበላው ነው። ብላ። እሺ ወጥ አለካ? አለኛ አለ። ብላ አለ። እውነት አለ። እሺ ውሃ አለ። የእጅ ውሃ ነው? ይሁን። እሺ የእጅ ላምጣልህ? ይሁን። እውነት ይሁን። ይሄው ታጠብ። እንግዲህ አመጣሁልህ። ልታጠብ? አዎ ልታጠብ። እንዴ የእጅ ውሃ አላልከኝም? አዎ። እና ተነስታ አጠባ። ጥላችሁ ምን አባቱ ያርጋል። እንግዲህ አንድ ልክ እንደኔ ነው መሰለኝ። በጣም የሚገርም ነው። እንደዚህ እኔ አንድ ፍሬ ልጅ ነኝ። ይሄ ጸጉር አለቀ ብላችሁ ሌላ እንዳትሉ ነው። የኔም እንደዛው ነው። ወይ እኔማ አዘንኩኝ በራሴው ተፈጥሮ አመልጦ እንዴ አቢ ይኸውልህ ቅበረኝ። ምንድነው ሽምግልና አለብኝ። 2 ሽማግሌ አግኝቻለሁ። አንዱን ሽማግሌ አንተን አርጋጭቻለሁ። እኔ ሽማግሌ እና ታዲያ እንደዚህ 2 ቦታ መልጠ ሽማግሌ ያልሆነ የምትለው? እኔ እኮ ገና አንድ ፍሬ ነኝ። ምንድነው የምትሉኝ? አንድ ፍሬ ይኸውልህ፣ አሁን እኔ ያልኩህ ሽማግሌ ሆነ ነው። ሽማግሌ ነው። በቃ የልደት ካርድ ምናምን አምጥቼ ላሳያችሁ። ልጅ ሰፈር ስል የክትባት ካርድ ምናምን ላሳያችሁ። ምንድነው የምትሉኝ? በቃ ሂድልኝ። በቃሽ ምንም ሽምግልና ምናምን አልፈልግም። ሂድልኝ። አረጋሽ የዛሬን ብቻ ወጣኝ እንዴ? የዛሬን ብቻ ካሁን በኋላ አልመጣም። ምንድነው ደግሞ ትምህርት ቤት ወላጅ ወላጅ? እኔ ለአንተ ወላጅ? አሁን እኔ ካንተ አላንስም? በእድሜ ማን ይበልጣል? አሁን እኔ እናንተ እኔ ካንተ አላንስም? አረጋሽ እዚህ ነው ትምህርት አቁም የቁጭ ብዬ ስላየሁ ነው። አሬ ዛሬ ነው። ሂድ በቃ ሂድ። የምን አብ ወላጅ እንዳትመጣ በዚህ ሰፈር እንዳላገኝ። ምን እዚህ ሰፈር እንዳለ ሊያሳብዱ ነው። እውነቱን ሊያሳብዱት ነው። ቶማስ ናችሁ ፈሷል። እና ታዲያ ሞቲቬሽን ነው። ይሄንን ሳጠጣው ግን አልጠጣም። ገና ለገና እዚህ ጋር አለኝ ብለህ ማለት ነው። የፈሰሰውን አትናቅ። ቸኮላትን ብላ፣ ፍንጭትን አስፋ፣ ቡናን ጠጣ። አይተው በባዶ እዚህ ስኳር እያረቅ አትልመጭመጭ። ህይወት ምርር ያለች ናት። በባዶ ጠቆር ያለች ናት ህይወት። እዚህ በስኳር እያጣፈጥክ ማለት ነው። በማር በጫው እንደውም ከተቻለ
ጌዶን እዛ ቆሮውን እዛ ጋር ለኩሰ ገላ ድጋሚ ለኩስ ስትል አላየው ስለ ወቸ ጉድ ምንም አልተናገርክ። ያንን ታሪክ አታወራውም ነበር እንዴ? ያኮ ገዳይ ታሪክ ነበር አላችሁ። እንደዚህ ተጠግቶ የሚያወራው ሰውዬ ሞቲቬት የሚያደርጉ ታሪኮች ስላሉኝ ማለት ነው። እንደዚህ እየገባሁኝ ላይቭ ብለጠልጠው ማለት ነው ታሪኮች እናወራለን። ዛሬ ብዙ ምናው ስለ ዛሬ ራሱ ባወራላችሁ ደስ ይለኛል። ሙቀቱ ግለቱ ማለት ነው። ወሬ አይደለም የምናወራው ትምህርታዊ የሆነ ነገር አታሳስቱኝ እዚህ ጋር አሁን ሳይዳይ ኤኒዌይ ኮሜዲያን ቶማስ ላይክ ዩር ላይቭ ከቶለ ነው ኮሜዲያን ቶማስን አስገቡት እዚህ ላይቭ ላይ አለ እንዴ ይኖር ይሆን ያማረብህ መስሎ ፊት ተቀፍጥፏል ወንድሜ ቂጣ ነው እንደምበላው ሰሞኑ ነገረኛ ሰው ይሄንን ሰው እየታቋለህ ምን ቀልድ ስትነግረው ራስ አንተ ቂጣ ራስ ኖት እኮ ጽፋለሁ ቀላል ሰው መስያል ኖት ወይኔ እያረጀው ነው በእናትህ ሽበት አንተ ነው በቃ ቀልቤ ተናደድኩ እምቢ ተብዬ በባዶ ልገሉኝ ነው እንዴ አርብ ላይ ቁጭ ብዬ እንደማወራ ፍሮሚስ ገብታል እንደውም ገብታ ይቅርታ ቪዲዮ ስራ እስቲ ቪዲዮ አይተን እንመለሳለን። ይቅርታ ቪዲዮ እሺ ቶሚ አኒ የቶሚ ቀልድ በጣም ነው ደስ የሚለኝና በቃ ዋው እዚህ ጋር በእናታችሁ አቤት የጋሽ ጉማ ቢስቲ ይሄንን የራቤ ሆዴ አቃሪ ይሄንን Hey y'all come look at this. ተጫወት እሺ እጫወታለሁ። ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ። አው ችግር የለም። ኧረ እኔ ጠግብ እንትን ብልቼ ነው መጣው። እሺ ይሄን ደግሞ አትወደውም ብዬ ሆነ አንወድም። ኦኬ እሺ በቃ ተጫወት እሺ። ልጅ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ ተጫወት። እሄዳለሁ። ብሄድ ይሻላል። እሄዳለሁ። ኧረ በስመ አብ አንዳንዴማ እንዲህ ነው በቃ ቀድሞ የሆዳችንን የሚነግሩን። Open music and you have to dance. Are you ready? Okay. This one is our country music. Listen. One sound. ልግባና ልጠጣ ደግሞ ዶክተሩ ምናምን ትሞታለህ ብሎኛል። መልእክቷን ራሱ ከያስካት ትሞታለህ ምናምን እያለኝ ነበር። 500 ምናምን መድኃኒት አየት አስቀምጬ አረቄ ቤት እመጣለሁ። ወደ ቤት ወሬ ነው ወደ ቤት ይየሩ። ኧረ ና እንግባ እንጠጣ እባክህ ና ግባ። አንተ እኔ አልጠጣም ራስህ ግባና። የኔ ደስ ብሎኛል። እኔ የምጋብዝህ አታስብ። እኔ ዛሬ ሆስፒታል ነው ያልኩት። እሺ አረቄ መለኪዋን ከያዝካት ራሱ ትሞታለህ ተብያለሁ። በቃ ተው አንተ ጠጣ። ስማኝ አንተ አትጠጣም እኔ እጠጣለሁ። ደስ ስላለኝ ልንገርህ በቃ ደስታዬ። እንኳን ደስ አለ ራስህ ግባ። አንተ አትጠጣም እኔ የምጠጣው በቃ አንድ ቀን ብትሰማኝ ምን ችግር አለ? አፈነዳ አይ መያዝ እኔ ቁጭ ብዬ አንተ ትጠጣለህ። አይ ጊዜ ኧረ እንዲሁ አጨቅጭቀኝ ነው እንዴ? እኔ ቀልቤ ምንም አረቄ ጋር በልጥጥጥ ሳይ ቁጭ አርጋት ደግሞ ትደፋዋለህ። ይወዱን አረቄ እንዲሁ ምን አይነት ልጅ እንደው ቆንጆ አረቄ ነው እስቲ ላሽተው። ኧረ ምን የመሰለውን አረቄ ትደፋዋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። እንዲሁ ምን አይነት አረመኔ የሆነ ልጅ ነው። እኔማ እንግዲህ አበጠው ይፈንዳ እንዴ አንተ ከጠጣው ወደ ማለት እንዴ እና ከዚህ በላይ ሞታል እንዴ? ኧረ
ከዚህ በላይ መውደቱ ደግሞ ሞቴል እንዳሰቃየ ቆያየ። ሰሞኑን አንድ መልከኛው የሚባል ግለሰብ ኮሜዲያን በረከት ሰደበኝ አለ። ላይቭ ላይ የፓምፐርስ ማስታወቂያ እንዲሰራ እፈልጋለሁ፣ ግን አሩን ሆነ እንድታውን ነው የምፈልገው። እውነት እንነጋገር ከተባለ በዚህ አረፍተ ነገር ውስጥ የተሰደበው አሩ ነው። ስድብ የሚሆነው እንዳንተ መጀመሪያ ራስህን እንደሰደብከው መልከኛው ቢልህ ነው። ልክ እንደ ሀገር ተስማምተህ ጳውሎስን ፊልመኛው ብለን እንደሰደብ ነው ማለት ነው። ሌላው መንገድ ላይ ሰው ሲያገኝ ስፖርተኛው ይለኛል። መናገር አይጠበቅብኝ። ሰው ካመነበት ይነግራል። እዚህ ሀገር ችግር የሆነው ይሄ እግረኛው ሚዲያ ብሎ ይመጣል። ልክ ዝቅ ስትል እግር የለም። ከዛ በኋላ ማናፈስ ሰከት። ከዚህም በፊት ከጓደኛዬ ጋር ክላስ ውስጥ ተጸዳደን። ከዛ በኋላ ቅጣቱ ጽዳጃችንን ሽንት ቤት ልጁ ይሄን ፊት እንኳን ይዘህበት መጣ። መጀመሪያ አር ይለዋል። በረከት በዚህ በኩል ቀልደኛ መሆን ይፈልጋል፣ አንተ በዚህ በኩል መልከኛ መሆን ትፈልጋለህ። በመሃል አር ምን ያርጋችሁ ነው? አር እኮ ታራ ምን አጠፋ? ለአራችን እንቁም ለማለት ፈልጋለሁ። እኔ ለአር መወገን ነው የምፈልገው። ሁለታችሁ ጨማሃችሁ ያ እንቆምለት ያጭራ ይሻለው ሙዬ የሚለውን እማዬ በለው። እሺ ሰርዘው አንተ ነፍሶ እኮ ተጨንቆ እኮ ነው ሱሪን ከፍ አድርግ። ይመለከታል ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ፣ ሰውም ዝቅ ማድረግ ይችላል። አሳያለሁ። እሺ እዚሁ ጠብቀኝ። አሳያለሁ። ወፈርኩ ብሎ አስተንፈሳል። የታባቱ እምያርሽልኝ አባቱ ነበር ያለው። ኧረ ጀለስ ጥፊ ይሻላል ነበር። ተይ መጣች ትንሽ ቢነፋፋ በሹክ ይሻል ነበር። አዎ በለው ገደልካት አፈላ በጣም ኖ አፍልቼ ነበር ነፋኝ። እውነቱን አብልቶ ነበር። ኳስ የማይጫወት ወይ ኳስ የማያይ ወይ ደግሞ ኤኒ አክቲቪቲ የማይሰራ ወንድ ለትዳር ይበቃል ብላችሁ ታስባላችሁ? ብር እንዲኖረን እንደምትፈልጉ ነበር ማቀው። ስፖርተኛውን አሁን የሰማሁት ደስተኛ እንድንሆን ትፈልጋላችሁ፣ ሃይማኖተኛ እንድንሆን ትፈልጋላችሁ። ወንዶች ግን ከሴቶች ምንድን ነው የሚፈልጉት? ዝም እንድትሉ ነው። ድሮ ሸቀጥ ሰራ ነበር። ሸቀጥ ስል ሸቀጣ ሸቀጥ ሱቅ ማለት ነው፣ በሌላ እንዳትረዱኝና የሸቀጠ ቃሉ ራሱ ሆነ ባል ሚስቱ ፓምፐርስ ትልከዋለች እና ይመጣና እንዲህ የሚባል ፓምፐርስ 4.56 ቁጥር አለ ይለኛል። እኔ ደግሞ ሸቀጥ ላይ ጎበዝ ነኝ ይዛለሁና ዞር ብዬ በኮንፊደንስ አለ ብዬ ስሰጠው ደስ ይለዋል። በነጋታው ጠዋት እሳት ጎርሶ እሳት ለብሶ መጣ። ምን ነው ስለው አይ ሚስቴ እኮ ፎርጂት ነው አለች። እኔን ጨጓራ ይላት ነው አይበቃህም? እንደገና የልጄን ቂጥ ልትልጥ ምንድነው? እንዲህ ወረታች እየጠቆመ ነው ዙላል። ይሄ ሁላ ችግር ውስጥ ያስገባኝ እኮ ይሄ እኮ ነው። ቆርጬ ልጣለው እንዴ? ምን ላርጋል? ሌላው ደግሞ የሴቶች ችግር ምንድነው? ጥሬ ቤት ኪራይ ስትከፍል ወይ ደግሞ ካፌ ላይ ተገናኝተሽ ሴት ልጅ አትከፍልም በሚለው ሂሳቡን ስትዘጋው አስማተኛ ነው፣ ሁሉ ነገር ምችል ነው የሚመስላችሁ። ፕሮፌሰር ድንጧት ትነሳና የጀሚላን አይነት አይፎን ግዛልኝ። ምትፈሩ ባሎች ደግሞ አላችሁ። አትንቀጥቀጥ፣ ሪፖስት አድርግ፣ በቃ ላክላት። እኔ እንደዚህ አይነቱ ነው የሚያስጠቃን። ምንድነው የሚያስፈራን? እኔ ባሎች አያጠፉም ማለት አይደለም፣ ሴቶች ያጠፋሉ። እሺ ስንቶቻችሁ ናችሁ አድባሳ ድረስ እንደመጣው የምታውቁ? ማንም የሚያቀል ፕሮሞሽን ስራለሁ፣ አየር ስራለሁ፣ ስራዬን አጠናክራለሁ፣ እየተሻለ ህይወት ገነባለሁ ብዬ አዲስ አበባ ገብቼ 5 ጊዜ ነው ጠፍቼ የተገኘሁት። 5 ጊዜ እንዳለ መንገዱን ልማት በልማት አድርጋችሁ አስተካክላችሁ ተመሳሳይ መንገድ። ከዛ በኋላ ቦሌ ነኝ ስል ቡልቡላ ነኝ፣ ጎሮ ነኝ ስል ጓሮ ነኝ። ያ ምክክር አገብቶኝ ጌታ ምስክር። አሁንም ምን ልማት ያለበት ግቢ ውስጥ ገብቻለሁ እና የምታቁ ሰዎች ሰሜት የሚባለውን ሰፈር የምታቁ ሰዎች ውሰዱኝ መታችሁ በእናታ ፊሊስ ፋርማሽን ምናምን ማሰራት የምትፈልጉ ሰዎች ካምባክ ፊሊስ። በጣም ነው የሚመቸኝ እውነት። ቦሌ ነው ሲል ቡልቡላ ነው። አንተ አልከፍታለሁ እኮ መኪና ምንድን ነው ያስለመርከው ነገር? በጣም ታርገው ሞክረው። አራዶ ነኝ ኧረ በስመ አብ
በዘመድ የጦር መሪ ስትሆን በኩል ምን ይታያል? አውራሪስ ቀንዳም ይሰማል። መልስ ስጡኝ። ይሰማል። ታውቀው መቶ አለቃ ተልባ በአራት ሰዓት በኩል ጠላት ከቦኛል፣ ድረሱልኝ። ተጨማሪ ያልኩል በአራት ሰዓት በኩል ያልከው? አዎ በአራት ሰዓት በኩል ተጨማሪ ያላችሁልኝ፣ ድረሱልኝ። አራት ሰዓት ከጠዋቱ ነው ከምሽቱ ማለት እንዴ? መቶ አለቃ ተልባ የምሬን ነው። እሺ 4 ሰዓት አናቱ ላይ ነው። አሁንማ ሽጉጣቸውን አናቴ ላይ ያለው። አናት ላይ አደረጉልኝ። ኧረ እኔም በቃ ድሮም በዘመድ መግባት እኮ ነው። እኔ ራሴ ባመልጥ ነው የሚሻል። በህይወት ትልቁን ትምህርት ልምከር። እሺ ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ። አቤት በስንት ነው የአፋር ቀልድ? እስኪ የአፋር ቀልድ አማናችሁ ለማናችሁ ተወቃቻለ በዳር ያለውን አታውቁም እንዴ? በየትኛው ዳር? ያቆቴ ልጅ እኮ ነው በዳር ያለው። ሁለቱ ተዳራደሩ። አሁን የወደቀው አወቀው አላወቀው ንቀት ነው። ያቆቴ ልጅ የሚያውቀው ዘደዋወቀው። አቤት አቤት። እሱ እንደ ግንኙነቱ ነው ማለት እንደ ልጁ ጥማት ይወሰናል። አቤት ውድ ተመልካቾቻችን ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በጣም ደስ የሚል ቆይታ ነበረን። አዲስ ከሆናችሁ አሁንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑልን። ዛሬ ኔክስት ደግሞ አሪፍ የሆኑትን ቪዲዮዎችን ይዤላችሁ እመጣለሁ። እስከሚቀጥለው እስከምንገናኝ ድረስ መልካም ቆዩ። በጣም አመሰግናለሁ።